አይ ጋይስ እንዴት ናችሁ? ሰላም ነው። ሳንታ የስራ ሰው ነኝ። እንዴት ናችሁ? ፋሚሊዎቼ ትንሽ ጠፋ ብለናል በስራ ምክንያት ነው። ይሄን የምታዩት ኮንካ 32 ኢንች ይኸው ፓወር በርቷል። እንደምታዩት ምንም አይነት ፒክቸር የለውም። ባክላይቱ በርቷል። ይኸው በእጄ ሲነካው ይታያል። ሰማያዊ ነገር ብርሃን እንዳለው ይታወቃልና ብዙ ጊዜ እንደዚህ አይነት ስራዎችን የስክሪን ችግር ናቸውና ስክሪን አይሆንም እየተባለ ስክሪን ተበላሽቷል እየተባለ ብዙ ተጥሏል። እና እንደዚህ አይነት ስክሪኖችን አብዛኞቹ በደንብ ካልተጎዱ ይሰራሉ። ስንቶቻችሁ ናችሁ እንደዚህ ዲም የሆነ ስክሪን እንደሚሰራ የምታውቁ? ዲሲ ቱ ዲሲ አይሲ ቮልቴጅ አውት የለውም። ያ ደግሞ የሲኬቪ ችግር ሲኖር ነው አብዛኛው ጊዜ። አሊያም ደግሞ የካፓስተር ሾርት ሲኖር ሊዘጋ ይችላል። ይህ ቲቪ ግን ኮንካ ቲቪ ነው። 32 ኢንች ነው። የሲኬቪ ችግር ነበረበት። ያው ሲኬቪ በሁለቱም በኩል ነው ያለው፣ በቀኝና በግራ። ስለዚህ በቀኝ በኩል ያለው ነበር ሾርት የሆነው። በቀኝ በኩል ያለውን ሲኬቪ እንደዚህ አድርገን ስንቆርጠው እንዳለ ቮልቴጁ በስነ ስርዓቱ ወጥቷል። ቪጂኤል ቪጂኤች ሁሉም ቮልቴጅ ወጣ። መጨረሻ ላይ ይሄን የመሰለ ምስልን ሰጥቶናል። ይመቻችሁ ፋሚሊዎቼ። ዩቲዩብ አካውንቴን ሰብስክራይብ እያደረጋችሁልኝ የዶላር ምልክቷን መጫን እንዳትረሱ፣ ሌላ ጊዜ ቪዲዮ እንዲደርሳችሁ።